አንድ ጠርሙስ ጣዕሙ የስኳር የሆነ በጣም የተወደደ አብሮት ጥብቅ ከሆነ ሚስጥሩ ጋር የዘለቀ የውልደቱ ምክንያት መድኃኒትነት፣ የእርሱ ፍሬ ግን የብዙዎች እርካታ። እርሱ መጠጥ ብቻ አይደለም ግዛትም ጭምር እንጂ። ደስታ በቀይ ጣሳ ውስጥ የተገኘበት መጠጥ ሲባል ብዙ የተዘመረለት፣ በቢሊዮኖች ዘንድ የተወደደ እንዲሁም በብዙዎች የተተቸ፣ ነገር ግን ከ130 ዓመታት በላይ ማንም ሊሽረው ያልቻለው ዙፋን ባለቤት ነው። የዛሬው ቆይታችን በእርሱ ጉዞ ላይ ይሆናል። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን እንድትሆኑ ስል የሁልጊዜ ግብዣን አቀርባለሁ። ታሪካችን የሚጀምረው እንደ አውሮፓውያን አቆጣጠር 1886 አትላንታ ጆርጂያ ውስጥ ነው። ታዲያ ይህች ከተማ በሞቃትና በአቧራማ ጊዜዋ አንድን ፈጠራ ተቀበለች። ዶክተር ጆን ቤምበርተን በተባለ ፋርማሲስት። ዓላማው ለራስ ምታት መድኃኒትን ማግኘት ያደረገ ነበር። ታዲያ አንድ ቀን ያሞቀውን ቡናማ ፈሳሹ በአጋጣሚ ከካርቦኔትድ ውሃ ጋር ቀላቀለው። ከዚያም የቀላቀለው ወደ ምላሱ አስጠጋው። ውጤቱም እጅግ ያልጠበቀው ሆኖ አገኘው። ከዚህም በመቀጠል በፍጥነት በአካባቢው በሚገኘው ጃኮብስ ወደ ተሰኘ ፋርማሲ ወስዶ በ5 ሳንቲም ሸጠው። እንግዲህ ሁሉ ነገር ከዛን ጊዜ አንስቶ ይጀምራል። ነገር ግን አሳዛኙ ክፍል ዶክተር ጆን ቤምበርተን ከመሞቱ በፊት ድሃና የታመመ ሆኖ ቀመሩን በ$2300 ብቻ ሸጠው። የፈጠረው ነገር ወደፊት ምን እንደሚሆን ለማየት አልታደለም። በ1888 ይህችን ዓለም በሞት ተሰናብቷት አለፈ። አሁን የኮካ ኮላ ዕጣ ፈንታ እነሆ አሳግሪስ ካንድለር ላይ ወድቋል። ታዲያ ይህ ሰው የአትላንታ ነጋዴና ፋርማሲስት በመሆኑ አንድ አስተዋይነት የተሞላውን እርምጃ ይወስዳል። ይህም በከተማው ላሉ ፋርማሲ ቤቶች ሁሉ ነፃ የመጠጥ ትኬቶችን ይሰጣል። ብዙም አልቆየም፣ አብዛኛው ሰው በዚህ መጠጥ ሱስ ስር ይወድቃል። አብዮቱ እንግዲህ መፋፋም ይጀምራል። የዚህን መጠጥ ማለቅ ተከትሎ እሱ ማሸጊያ ጠርሙስም ሌላው ገጽታ ሆኗል። ዛሬ የምናውቀው ቀይ ጠርሙስ የእርሱ የቀደመ መልኩ አልነበረም። ሲነሳ በአረንጓዴ ጠርሙስ ውስጥ ነበር ለመጀመሪያ ጊዜ የተሸጠው። ታዲያ ይህን መሸጫ ለማቅረብ መብት እንዲሰጣቸው 2 ግለሰቦች ለመኑት። እርሱም ውሉን $1 ብቻ ፈረመ። $1 አንድ ጠርሙስ። ያ ውል ታዲያ ብዙ ገንዘብ አመጣ። ነገር ግን በቀጥታ ከእርሱ አልተጠቀመም። የእርሱ እይታ ከዚያም በላይ ነበርና ያም ዓለም አቀፍ መጠጥ እንዲሆን የነበረው ፍላጎቱም መጠጡን ዓለም አቀፍ ያደረገው ክስተት ተከሰተ። ጊዜው በ1940ዎቹ ወደ ሁለተኛ ዓለም ጦርነት ሁሉም የገባበት ወቅት ነበር። ታዲያ የኮካ ኮላ አዲሱ ኃላፊ ሮበርት ውድሩፍ አስገራሚ ቃል ገባ። እንዲህም ሲል አወጀ፣ በዓለም ዙሪያ ያለ እያንዳንዱ የአሜሪካ ወታደር ኮካ ኮላ በ5 ሳንቲም ያገኛል፣ ዋጋው ምንም ይሁን ምን አለ። ታዲያ ይህንን እቅዱን የሚያደርግለትን እርምጃ ወታደሮቹ በሰፈሩበት ቦታ ሁሉ ከኖርማንዲ እስከ ፓሲፊክ ድረስ ከጦር መስመር ጀርባ 64 የማሸጊያ ፋብሪካዎችን ከፈተ። ለወታደሮቹም በበቂ ሁኔታ ደረሰ። እነርሱም ታዲያ የቤታችን ጣዕም ሲሉ ዘመሩለት። ይህ እርምጃ ለኮካ ኮላ ትልቁና ወሳኙ ነው ማለት ይቻላል እና መላው ዓለም አሁን ኮካ ኮላን ይጠጣል። For your Thanksgiving pleasure, the Coca-Cola Company and the bottlers of Coca-Cola bring you the television premiere of Edgar Bergen with Charlie McCarthy. ነገር ግን ፈተና አልገጠመውም ማለት አይደለም። እንዲያውም ዓለምን ያስደነገጠ ውድቀት ገጥሞት ያውቃል። እርሱም በ1985 ኤፕሪል 23 ኮካ ኮላ ኒው ኮክ በማለት አዲስ ጣፋጭና ለስላሳ ቀመር አወጣ። ለዚህም ወጪ የሚውል $4 ሚሊዮን በጀተ። ሁሉንም ሙከራ ጨረሰ። ነገር ግን አንድ ነገር ችላ አለ። እርሱም ሁሉም ከመጀመሪያው መጠጣቸው ጋር በቀላሉ መለያየት አይችሉም። ታዲያ አዲሱ ምርትን ከ79 ቀናት በላይ ገበያ ላይ ሊያቆዩት አልቻሉም። ህዝቡ አመፀ። በየጎዳናው እየወጣ
አዲሱ ምርታቸውን በቆሻሻ መጣያ በርሜል ውስጥ ይደፉት ጀመረ። ታዲያ እጅግ ያልጠበቁት ውጤት የገጠማቸው የካምፓኒው አስተዳደሮች በፍጥነት አስቸኳይ ስብሰባ ተቀመጡ። በዚህም ውሳኔያቸው ቀድሞ ወደ ነበረው ኮካኮላ ምርት እንዲያዞሩ አደረጋቸው። ወደ ቀድሞው ድብቁና ሚስጥራዊ ቀመር። ይህን ቀመር ዛሬ ድረስ በአትላንታ ኮካኮላ ሙዚየም ተቆልፎበት ይገኛል። ስለዚህ ሚስጥራዊ ቀመራቸው ከጥቂት ግለሰቦች ውጭ ማንም አያውቀውም። እነኚህ የሚያውቁትም በአንድ አውሮፕላን ተሳፍረው እንዲሄዱ አይፈቀድላቸውም። ተመሳሳይ ምግብም በአንድ ወቅት አይመገቡም። ምክንያቱም አንዱ እንኳን በድንገት በሞት ቢለይ ሌላኛውን ለማትረፍ ሲባል ዛሬ በየቀኑ በመላው ዓለም ከ1.9 ቢሊዮን በላይ ጊዜ ይጠጣል። ነገር ግን የመጠጡ ኬሚስትሪ ዛሬም ሚስጥር ሆኖ ቀርቷል። ይህን ሚስጥር ኩባንያው ለ120 ዓመታት አቆይቶታል። ኮካኮላ ቀይና ነጭ። እነዚህን ቀለማት በዓለም ላይ ካዩ ማንኛውንም ቋንቋ ቢናገሩ ከየትኛውም ዓለም ጫፍ ቢወለዱ አንድ ነገር ያውቃሉ። እርሱም ኮካኮላ መሆኑን። ቀለማቱ ከተፈጠረ ጀምሮ አንድ አይነት ተፈጥሮ ይዟል። ኩባንያው በዚህ ላይ ያልተለወጠ አቋም አንጸባርቋል። ዛሬ እነዚያ ቀለማት ከመጠጥ ይልቅ የባህል መገለጫ ሆነዋል። በዓለም ላይ ሄሎ ከሚለው ቃል ቀጥሎ ኮካኮላ የሚለው መጠሪያ በጣም የሚታወቀው ቃል ነው። በዓለም ካሉ ሁሉም ቦታዎች ላይ በመሸጥ ላይ ይገኛል። ከ196 ሀገራት ውስጥ 195 ውስጥ ያገኙታል። የሌለበት ብቸኛው ሀገር ሰሜን ኮሪያ ነው። በኩባም በንግድ እገዳ ምክንያት ለዓመታት ተቋርጦ ነበር። ዛሬ በሰከንድ 19400 ጠርሙስ ይሸጣል። ይህ በዓለም ላይ ማንም ያልደረሰበት የንግድ ደረጃ ነው። ነገር ግን በ1886 በቀን 9 ብርጭቆ እንኳን አይሸጥም ነበር። ይህ የኮካኮላ ሂደቱና ልዩ ታሪኩ ነው። ዛሬ የምናውቀው ሳንታ ክላውስ ወይም የገና አባት ቀይ የለበሰው በኮካኮላ ምክንያት ነው። ኮካኮላ ማስታወቂያ ለማሰራት ሲል የቀየረው ገጹ ነው። ከዛ በፊት ሳንታ ክላውስ አረንጓዴ፣ ሰማያዊ አሊያም ቡናማ ልብስ ነበር የሚለብሰው። ኮካኮላ ግን በ1931 ማስታወቂያ ላይ ቀይ ልብስ አለበሰው። ያም ምስል በዓለም ላይ ሰፊ ተቀባይነትን ለማግኘት ችሏል። ሌላው የኮካኮላ አስገራሚው ነገር በ1985 ወደ ጠፈር የተላከ የመጀመሪያው መጠጥ ነበር። በስፔስ ሻትል ቻሌንጀር በመሳተፉ አስትሮኖቶች በልዩ ጠርሙስ ውስጥ ጠጡት። ይህንና አስገራሚ እውነታዎችን የኮካኮላ ታሪክ መዝገብ ውስጥ ያገኙታል። ኮካኮላ ከመልካምነት ባሻገር የሚነሳበት አሉታዊ ጎኖችም አሉት። ከነዚህም መካከል አወዛጋቢ ጉዳይ አንዱና ዋነኛው ችግሩ በጤና ላይ የሚያመጣው ጉዳት ነው። ኮካኮላ የሚያስተዋውቃቸው መጠጦች ከፍተኛ የስኳር መጠንን ይይዛሉ እንጂ ምንም አይነት የአመጋገብ ጥቅም የላቸውም። ጥናቶች እንደሚያሳዩት ከሆነ እነዚህ መጠጦች ከስኳር በሽታ፣ ከልብ ህመም፣ ከውፍረትና ከጥርስ መበስበስ ጋር በቀጥታ ይዛመዳሉ። ሌላው አወዛጋቢው ገጹ ደግሞ የአካባቢ ችግር ነው። እርሱም የፕላስቲክ ብክለት። ኮካኮላ ለተከታታይ 6 ዓመት በዓለም ላይ ትልቁ የፕላስቲክ ብክለት አስተዋጽኦ በማድረግ ተመዝግቧል። በየደቂቃው 200,000 ፕላስቲክ ያመርታል። በ2030 የኩባንያው ምርቶች ወደ ውቅያኖስ የሚጥሉት የፕላስቲክ መጠን 600,000 ሜትሪክ ቶን እንደሚደርስ ይገምታል። ይህም ማለት ለ18 ሚሊዮን አሳ ነባሪዎች ሆድ መሙላት የሚያስችል ፕላስቲክ ሆኖ ያገኙታል። ለዚህ ችግር መፍትሄ የሆነው ዘንድ ሪሳይክል እንደገና ጥቅም ላይ ማዋል ፖሊሲ ላይ እየሰራበት ይገኛል። ኮካኮላ በህንድ
ማሃራሽትራ የስኳር አገዳ እርሻዎች ላይ ሴቶች ለብዙ ዓመታት በዕዳ ባርነት እንዲሰሩ ይገደዳሉ። በጣም አስደንጋጩ ደግሞ አንዳንድ ሴቶች ያለ ፈቃዳቸው ማህፀናቸው እንዲወገድ ተደርጓል። ኮካኮላ የሰው ልጅ መብት ጥሰት የሚከለክል የሥነ ምግባር ደንብ ቢኖረውም ከነዚህ እርሻዎች ላይ ስኳር ሲገዙ ቆይተዋል። ሌላው የኮካኮላ ወዛጋቢው ገጽ በሥነ ምግባር ላይ የሚነሳበት ቅራኔ ነው። ያም ስፖርትን ለገበያ መጠቀም። ኮካኮላ ከ1978 ጀምሮ የፊፋ ስፖንሰር ሲሆን ከኦሎምፒክ ኮሚቴ ጋር ደግሞ ከ100 ዓመት በላይ የሚሆን ውል አለው። ይህ ውል ታዲያ እስከ 2032 ድረስም የሚቆይ ነው። ተቺዎች ኩባንያው ስፖርትን በመጠቀም ስፖርት ዋሽ እያደረገ ነው ይላሉ። ማለትም ጤናን የሚጎዳ ምርቱን ከአትሌቲክስ ስኬት ጋር እና ጤና ጋር በማያያዝ መጥፎ ምስሉን ለማስተካከል ይሞክራል ሲሉ አጥብቀው ይሟገታሉ። ታዲያ ይህ በአንዳንድ ጤና ባለሙያዎች ለጤና ጎጂ ነው ተብሎ ብዙ ክርክር የሚቀርብበት፣ በሌላው ዓለም ግን የደስታና የእርካታ መገለጫ ሆኖ ቀጥሏል። ኮካኮላ በዓለም ላይ ካሉ ኩባንያዎች ሁሉ ታሪኩን በማያወላወል መሰረት ላይ በጉልህ ጽፎታል። ምርቱን ሳይለውጥ ላለፉት 130 ዓመታት ገበያውን መርቷል። አንድ ጠርሙስ ኮካኮላ ሲይዙ 40 ግራም ስኳርና 34 ሚሊ ግራም ካፌን ብቻ አይጠጡም። ከዛም ታሪክን ሲያልፍ ካፒታሊዝምን ይጠጣሉ እንጂ። ኮካኮላ የምዕራቡ ዓለም አስተሳሰብ በጠርሙስ ውስጥ ታሽጎ ለዓለም የሚበተን ነው። እርሱ መጠጥ ብቻ አይደለም፣ የዘመናዊነትና የግሎባላይዜሽን ደም እንጂ። እርሱ በሁለተኛ ዓለም ጦርነት ወታደሮችን በክብር ያጀበ ነው። የመጀመሪያዎችን የህዋ መንኮራኩሮችን የባረከ እንዲሁም የደስታ ምልክት የሆነውን የገና አባት ምስል የቀረጸ እሱ በንግድ ታሪክ ውስጥ ተወዳዳሪ የማይገኝለት ካምፓኒ ነው። ዛሬም ይህ ካምፓኒ ጉዞ እንደቀጠለ ነው። የሚገጥሙትን ፈተናዎችና ተግዳሮቶች በጽናት እየተጋፈጠ ጉዞውን ቀጥሏል። ያሉትን መልካም ጎኖች አሳድጎ የሚነሱበትን ችግሮች ቀርፎ ወደፊት ከሚያስበው ደረጃ እንዲደርስ ልባዊ ምኞታችን እየተመኘን የዛሬውን ፕሮግራማችን እዚሁ ላይ እንቋጫለን። በድጋሚ በሌላ ቪዲዮ እስከምንገናኝ ድረስ መልካምን ሁሉ እየተመኘንላችሁ በዚሁ እሰናበታለሁ።